አምላክ የማይሰራ ከሆነ ኢየሱስ የሚሰራ ከሆነ የሚሰራው ኢየሱስ የማይሰራውን አንዱን አምላክ እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ይሄ እንግዲህ ሁለተኛው የሚለየን ነገር። ሶስተኛ ነገር ደግሞ ምንድነው? እኛ መለኮት አንድ ነው ብለን ነው የምናምነው። መለኮት ለባህሪውን ለሌላ አካል አያጋራም። መለኮት ማለት ሁሉን የሚሰማ ሁሉን የሚያይ ሁሉን የሚያውቅና ሁሉን ቻይ ማለት ነው። ሁሉ ነገር መስማት የሚችለው እሱ ብቻ ነው፣ አንድ መለኮት ብቻ ነው። ነገር ግን በክርስትና ውስጥ ፍጡራን ልክ እንደ መለኮት ይጠሯቸዋል ሰዎች። አንዱ አውሮፓ ላይ ሆኖ፣ አንዱ ሳውዲ አረቢያ ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ እንትን ሆኖ የተለያየ ቦታ ሆኖ ገብርኤል ይጠሩታል። ገብርኤል ውስንነት አለበት። ሁሉ ነገር የመስማት ሁሉ ነገር የማየት ሁሉ ነገር የማወቅና ሁሉን ቻይ አይደለም። መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካፓሲቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ድንግል ማርያም እንደምትመለከቱት ሞታለች። ከአተምና ከሞለኪውል ኮምፖስት ያደረገው ቦዲዋ ዲኮምፖስት አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ከፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው፣ ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ከወይደን ደግሞ ውስንነት አለብን። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የእናንተን የኔን የሁላችንም ጸሎት ልትሰማ ይቀርና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን ማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየ ነው የሚጸልዩትን ጸሎት ልሰማ አትችልም። ይህ እንግዲህ የሚለየት ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም።